እሺ ውድ የግዕዝ ውዳሴ ማርያም ተማሪዎቻችን እንዴት ቆያችሁ? አሁን ደግሞ የምናየው ክፍል 4 ላይ ያለውን በሰላመ ቅዱስ ገብርኤል የሚለውን ነው የምናየው። ከዚህ በፊት አቶ ገጽን አንደኛ ብለን፣ ናኩተከን ሁለተኛ ብለን፣ አቡነ ዘበሰማያትን ሶስተኛ ብለን አሁን በሰላመ ቅዱስ ገብርኤል አራተኛ ጋር ደርሰናል። እነዚህ እንግዲህ የዘወትር ጸሎት ከሚባሉት ውስጥ ነው የሚመደቡት ብለናል። ያው እንደተለመደው እነዚህን ተነሽ የሚለውን ሺ ይወክልልናል፣ ወዳቂ የሚለውን ቂ ይወክልልናል፣ ሰያፍ የሚለውን ፍ ይወክልልናል፣ ተጣይ የሚለውን ይ ይወክልልናል ማለት ነው። ምልክቶቹን ስታዩ ያው ግራ እንዳትጋቡ ነው 10 ጊዜ መመላለሳቸው። በድምፅ ስናይ እንግዲህ ኪሩቤልና ጸለየ ጠንከር ያለ ድምፅ ይጠቀማሉ። ስናነብ ኪሩቤል ጸለየ ነው የምንለው ማለት ነው። አሃዱና ማርያም ደግሞ ላላ ያለ ድምፅ ይጠቀማሉ ማለት ነው። አሃዱ ማርያም ነው የሚባሉት ማለት ነው። በዚሁ መሰረት ነው እንግዲህ ሁሉንም የምናነባቸው። እዚህም ያለውን በዛ መሰረት ነው የምናነበውና በዛው እንቀጥላለን። በሰላመ ቅዱስ ገብርኤል መልአክ ኦ ግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ መግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወውሩክ ፍሬ ከርስኪ ተፈስሂ ፍስይት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ይላል ማለት ነው። እነዚህን እንግዲህ እናጥናና በቀጣይ ደግሞ በክፍል 5 ጸሎተ ሃይማኖት ላይ እንገናኛለን ማለት ነው።